በእናትህ አንደርስም እንዴት ነው የምንሄደው? ጃላሶች ካልኩ አንተ ምንድነው ብትለኝ? እና ለምንድን ነው አንደርስ? በጣም የተጓዝን እኮ ነው። ቅርብ እኮ ነው የመጣነው። መንገድ በጣም ጩጬ ነው። አንተ እኮ ከቤት ወጥተህ ስለማታውቅ ነው። አታካብድ በእናትህ። ወይ ቅርብ እስቲ የመጣነው መንገድ ምንድን ነው? ወይኔ ሚኪ፣ ወይኔ ህፃን ኪሮስ፣ ይህ ሰውዬ መቼ ነው የሚፋታን? አሁን እሱን ትሆና ምንድን ማድረግ ያለብን? አሁን ማድረግ ያለብን አንድ ነገር ብቻ ነው። ምንድን ነው? መሸንጠጥ በሩጫ እና በሶምሶማ ነው። አንተ በዚህ ሳሙት ትይዛለህ። እንዲያውን እቆጥራለሁ 1 2 3 ረረም ሚኪ ሚኪ አቡሽ ብያለሁ። ሄሎ ፎንቄ። ሄሎ ፎንቄ፣ ፒስ ነው አሉልሽ። ምን ሆነሽ ነው ድምፅሽ? አረ ምንም አልሆንኩም፣ እንዲሁ ነው። ቆይ ከትምህርት ቤት አልወጣችሁም እንዴ? አረ ወጥተናል። እኔና ቤዚ ወደ ቤት እየሄድን ነው። ደስ ይላል። ቆይ ግን ምን ታይቶ ነው በዚህ ሰዓት የደወልከው? ትናንትና አግኝቼ የሆነ ነገር ልነግርሽ ነበረ። ከዛ ከእነምቺ ጋር በተፈጠረው ነገር ሳልነግርሽ ቀረ። ምን ልነግረኝ አስበህ ነበር? እሱ እንኳን ሚስጥር ነው። አሁን ምን ታደርጊያለሽ መሰልሽ? እሺ ምን ላድርግ ፎንቄ? ቀጥታ ቤት ትገቢና ልብስሽን ቀየረሽ ፏ ብለሽ ትመጫለሽ። ምን ፏ ነው ያልከው? አዎ ፏ። አይ ፎንቄ፣ ቆይ ደግሞ እሺ እኔ ፏ የምለው ምንም በማስመልከት ነው? እሱንማ እኮ ስንገናኝ እነግርሻለሁ አልኩሽ። ሰማኛለህ? እኔ ለራሱ ድክም ብሎኛል። ምንም ፏ ምናምን የሚባል ነገር የለም። ፎንቄ በፈረሰኛው በቃ ላስደስትሽ ስለፈለኩ ብቻ እኮ ነው። ማ አንተ ቀስቴ? አዎ እኔ። ቆይ እሺ ምን አድርገህ ነው የምታስደስተኝ? ይኸውልሽ እሱን አሳይሻለሁ። ብቻ ቶሎ ብለሽ ልብስሽን ቀይረሽ ጠብቂ። ቀስቴ በፈረሰኛው ይዣለሁ። ብቻ የማይወጣው ሱስ ልታስገባኝ እንዳይው። ፎንቄ ምን አለ የምነግርሽ ነገር ብታምኚ። ስታይል በቃ ሰፈር ስደርስ ደውልኝ እሺ? የሚያራዳልሽ ቆይ ቤዚቲ ግን ፎንቄ ምን አስቦ ነው ፋብሪሽ ጠብቂ ምናምን የሚለው? ሰርፕራይዝ ሊያደርግሽ አስቦ ይሆናል። ማ ቀስቴ ነው እኔ ሰርፕራይዝ የሚያደርገው? እባክሽ ባው ሌላ ጦስ ውስጥ እንዳይከተኝ ምናምን ጸልይልኝ። አሃ እናቴ እኔ ነኝ እሺ ፎንቄን የማውቀው። ቆይ ምናልባት የሄለን ስልክ ካልሰራላት ሊሆን ይችላል። ቤዚቲ የኔ ቆንጆ እንዴት ነሽ? አለሁልሽ የኔ እናት። ደህና ነሽ? እርግጠኛ ነኝ ከትምህርት ቤት ወደ ቤት እየገባሽ ነው። አዎ። ምን ነው ቅመማ ችግር አለ እንዴ? ኧረ ምንም ችግር የለም። አይ ድንገት ስትደውይልኝ እኮ ግራ ገብቶኝ ነው በዚህ ሰዓት። እንዲሁ ዝም ብዬ ናፍቀሽኝ ነው። ከቻልሽ ግን ወደ ቤት ሳትገቢ ብትመጪ እኔ ጋር እና ባገኝሽ ደስ ይለኛል። ታዲያ ላግኝሽ እንዴ? ምን መሄጃ አለኝ? እዛው ሱቄ ነው። እሺ ቆይ ቻው በቃ እመጣለሁ። ቆይ ቤዚቲ ምንድን ነው? ላግኝሽ ነው የምትለው? ምንም ችግር የለም አይደል? እኔ ምንም አላውቅም። ዋው እኔ ትንሽ ገፍተር ላድርግሽ። እሺ አሻንቴ ያራዳልሽ ክንግቴሪ በስታይ የዱር ይመርኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጎር ቢያይ አራዳ ሆነም አራዳ
አራው ጀለሶች አቡናት መሰለኝ። ስማ ቆይ በሲቪል ልባስ የሚጫወቱ ቡድኖች አሉ እንዴ? አንተ እኔ እኮ እንደተጠለዘ ኳስ ተድበል ብዬ ፍላት በለው። ምን አንተ ብቻ ፍላት በላ እኔም በለው እንጂ። ኧረ ጉዴ ፈላ። ቆይ ፍጉሮቹ ምን ይሄ ናቸው? አንተ ምንም ፍጉር አይደለም። ዝም ብለህ ማታውቀውን አቀባጥር ያያ ቢስ ነሽ። ኧረ ሚኪ ወይኔ ያሬድ ኧረ ሙትትን ያልኩት ምን አይነት ልጅ ነው? ምንድን ነው የምገለፍጠው? ቅድም እኮ ጀለስ ያብላላችሁ ራናዊ ሙድ እኮ ትዝ ብሎኝ ነው። እንዴ ያላሮጠልህ አንተ ሲጀምር ይሁን ከተመታ ልጅ ነው። ሚኪ አልገባኝም። ምኑ ነው ያልገባም? ልጁ ማን ነው? ለምንድን ነው አብሮን የሮጠው? ኧረ ላሽ ቆይ ሚኪ ጀለስ ድርብ ሰገጤ ነው እንዴ? እንዴ ደግሞ ምን አደረኩ? ቆይ እሺ እሱን ለምን ትጠይቀዋለህ? እኔን አትጠይቀኝም? እኔ ዝም አልኩ ኤምዲ ነኝ ብያለሁ። ለምንድን ነው ሰውን ክፉ የምታደርጉት? ኧረ አይደለም እኔ ሚኪ እኔ ክፉ ኧረ አላልሽም። አንቺ እኮ የቆቅ መረቅ ነሽ። ምጥጥ የምትደረግ የጥብስ የፍየል ጥብስ ነሽ አንቺ ሲጀምር። ፐልደሲ ጃናነሂ ጃናነሂ። አንተ ግን በጣም ነው እሺ ያስከፋኝ እንዴ። ቆይ ካንተ ግን እንደዚህ አይነት ሙድ አልጠብቅም። በጣም ነው ያስከፋኝ። ይቅርታ እንተዋወቃለን። ግራ እያጋባችሁኝ እኮ ነው። አንተ ነህ እንጂ አቤ ከቤ ሙድ የምታራምደው። አቤ ከቤ ሙድ? አዎ አቤ ከቤ ሙድ። ቆይ እኔ እኮ ጀለስ ነኝ። ምን አጠፋው? አብሬ በሮጥኩ ጫሜ ፑንቲና እስኪተኮስ ድረስ በሮጥኩ። ፑንቲና እስኪለኮስ? አዎ ፑንቲና እስኪተኮስ። ከፈለክ ላሾፍ እንዴ ማውለቅ እችላለሁ። ያማል እንዴ አንተ? ምንድነው ይሄንን ግምግም የሚል ጫማ ነው? ልቅ አፍንጫ ልታጣሙ ነው እንዴ? የዛ ያቡሽ ይበቃኛል። አፍንጫ ንፍጥ ሞትፎ ያሸታል። ኧረ ወይኔ የሚገርም እኮ ነው። ኧረ እባክህ እኔ ላይ ሙድ ያዝክና አንተ ተጫውተህ ቀልድካ። ቶ እሱም በኋላ ቃጅል ጋር ስጫወት ታየዋለህ። እስቴል እሺ ያሬድ ሙሽ ግን ይደበራል። እኔ እዚህ ጋር አብሬ ተንገላቶት አሻንቲ እያለሁ እዚህ ጋር ኬትም የመጣ የሩቅ ሰው ትጠይቃለህ። ትንሽ እንኳን አይደብርም? ሼም አይዝም? ሼም እንኳን ባይዝ ትንሽ ቁንጥጥ ምዝልግ አያረግም? ጉንዳን ይቆንጥጥ። ኧረ ሚኪ ግራ እየገባኝ ነው። ምን አድርግ ነው የሚለኝ? ቆይ እኔን ግራ ይገባኝ። ለማንኛውም አሻንቲ ይባላለሁ። የጀማው አባል የመንደሩ ድምቀት ነኝ። ምን አሻንቲ ነው ያልከኝ? አዎ አሻንቲ። ባይገርምሽ የሰፈሩ ጋይድ ነኝ። ጋይድ? አዎ ጋይድ ማለት ለሰፈራችን አዲስ የሆኑ ሎካል ዲያስፖሮች ሲመጡ እነሱን አስጎበኛቸዋለሁ። ሎካል ዲያስፖራ ነው ያልከው? አዎ በነገራችን ላይ ሎካል ዲያስፖራ ማለት እንዳንቺ ሸገር ተወደው ሸገር ላደጉ ግን ደግሞ የጨርቆስን ፍቅር መውጫዋን መግቢያዋን በቴሌቪዥን ብቻ ላዩ ሎካል ዲያስፖሮች ሲመጡ እኔ ነኝ ማስጎበኛቸው። ማ አሻንቲ። አሁን ገባሽ? ገብቶኛል። እኔን ግራ ይገባኝ። ችግር የለውም። ይኸውልህ ስማ፣ እኔ ከዘር የሆኑ ቋንቋዎችን ስለማረፍ በሱ አስረዳለሁ። ችግር የለውም። ለምሳሌ በህንደኛ ነመስቴ፣ ቻይኛ፣ ኮሪያ ኮሪያ ኦቶክራቱ ስንት ጠራውልህ ማለት ነው? ህንደኛ፣ ቻይንኛና ኮሪያ 3። አሪፍ ትሪስ ጠራውልሽ ማለት አይደለ? አንቺ ደግሞ ኳትሪስ ጨምሪበት። በድምሩ ስንት ሆነ? ከዘራ ሚኪ አቡብና ተርዛራ ስንቻል እኔ ለራሴ የልቤ ድራም መምታቱን አላቆመ። አሁንም እየመታ ነው እና እኔ የሚያወራው እየገባኝ ገባልኛ። እኔን ጠይቀኝ ዝም አልኩ፣ ገጀርኩ፣ አልመልስም አልኩ አላለም። ኧረ ተው፣ ለምን ሰውን ባዳ ታደርጋላችሁ? ተው ያሬድ፣ ተው ያሬድ። ኧረ እንደዛ እኮ አይደለም። በቃ አለ አይደለ። ኧረ ያ በቃ ፋብሪኛ ያስፈር ጨዋታ እንደ ጀለስ ባቡጂ ምን ሽ ሚኪ ያሬድ እንዳዙ ምን ነው ምን ተፈጥሮ ነው? ተዘጋጁ ፍቅሮች ነው። የምን ፍቅር ምን አበሰልከ ነው አንተ? ወይኔ ያሬድ እኔ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጉር ቢያይ አራዳ ይኮንም አራዳ ልጅ ላይ አንዴ ተስፋ ወረድልም የኔ ህይወት ዱርዬ ኔፉን ካለ ስለሆነ ሄሎ አለቃ። ቀጥል፣ እየሰማሁ ነው። ያሬድ ያለበትን ቦታ ደርሼበት ነበር፣ ግን ሰማለህ መኮንን፣ ግን የሚባል ነገር ፈጽሞ መስማት አልፈልግም። ይገባኛል። አሁን ቁርጥ ያለ ቋንቋ ነው መስማት የምፈልገው። እሺ ጌታዬ። ምንድን ነው እሱ? ያሬድን ይዘኳል? አልያዝከው? አለቃ አልያዝኩትም እኮ። እንዴት? ከጓደኞቹ ጋር ጨርቆስ የሚባል አካባቢ ነው ያለው። ያው ሰፈሩ ደግሞ እንዲሁ በቀላሉ ሰውን ለመያዝ የሚመች አይደለም። እንደዛ ከሆነ ታዲያ ሌላ አማራጭ አትጠቀምም? እሺ አለቃ። መኮንን ልብ ብለህ ስማኝ። እኔ እንደ እናትም እንደ አባትም ሆኜ ያሳደግኩትን ልጄን ብቻ ነው የምፈልገው። ገባህ?
አዎ ገብቶኛል። ከሆነ አፍጥነዋ። ምን ይላል? ያሬድ ደመኔ እንደተጫወታችሁብኝ አይቀር በእጄ ትገባላችሁ። አሻንት ያራዳልሽ ክንግቴሪ በስታይ የዱርዬ መልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጉር ቢያይ አራዳ ይኮንም ባራዳ ልጅ ላይ የዱርዬ መልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጉር ቢያይ አራዳ ይኮንም ባራዳ ልጅ ላይ አንተ እየሳቅ እኮ ነው። ወይኔ ሚኪ እየሳቀስከኝ ነው። ግጥም ያለ ሳክስ ነው። ሳክስ ምንድን ነው? ይሄ ነዋ። አንተ ለሳክስ ብለህ ይሄን ሁሉ ኪሎ ሜትር አሸመጠጥከኝ። ምን ላድርግ ሚኪ? ዝግ ነበረ እኮ። ቢያንስ በዚህ ሙድ እኮ ፈታ ልበል ብዬ ነው። እና አሁን ራውንግ እና ታዲያ የሌለ ነው የተፍታተሁት። ወይኔ ሚኪ ህፃን ቂርቆስ እንደሰራልኝ አትቀርምሽ። እኔ ግን የሆነ ቀን ታክል ገባብህና አዋርዳለሁ። ሚኪ እንዳትለኝ አለበለዚያ። አረ ሚኪ የተገባባን እናት እኔ ራሱ ከራሴ ጋር የተገባባን። አረ ውፍ እና ጀለስ ከፋየው ጋር ተጎረባብጦ እኛ ጋር ሊዶር ነው የመጣው። በፍቅር ነው በል እና ጨርቆስ ውስጥ ተመቶ በመላል ዝም ብዬ ግን ክላም ሳረጋት የቅባት አሻንጉሊት ነው የሚመስለው። ቀላል የቅባት አሻንጉሊት የሆነ ቂቤ የተለጠለጠ ቅል ነው እኮ የሚመስለው። ግን ማጠለያችን የሚቻም ይመስላል። ወዶ ነው የሚመቸው። ስለ መጠለያ ነው የፓስታ ማጥለያ ናይን ጋይል ናይን ሚኪ አፈን ዝጋ ያሬድ ተርጓሚ አሻንቲ ነው። አረ ወገን ተው እንግባባ እያለ ነው። ስማ ግን ለማንኛውም ጨመቃ ጨምቀሻል? የምን ጨመቃ? የልብስ። አረ ወይኔ ሚኪ እኔ በዚህ አይነት ከዚህ ልጅ ጋር እንዴት ነው የምዛለቀው? አው እያለን እንደምን እሺ ይመላልሽ ወይ መላ ልበልሽ ወይ መላ ነው። እሺ ጨመቃ ጨምቃችኋል? አረ ፌሊለ ነው አንገር የጠለፈ ጭራሽ ወዲው ለማሲቆ እየመጣ ታዲያ ምን ተሻለ? ስማ ጅልስና ግን ኔፕ ናታ። አረ በቃ ከኛ ይባሰች ሌላ አራራ ላይ ያለችው። በቃ ሽንቁ ሰው ወዴት? ቃጅል ጋር ቃጅል በዚህ ሰዓት የሌለ ተሸጠራለች። እኛን አታዳምጠን። ጭራሽ እንዳታስበ ወንፊ ጎኗን ስለማቀው በዛ እፍ ስልባት ነው ወይ የምትለኝ። እስቲ ድራችን እንሞክራለን። በሉ በቃ እንቁሶ ምን እስካሁን የተውኩትን አልሰሙም ልትል ባልሆነ መስማትማ እኮ ሰምቻችኋለሁ። አልገባኝም። አረ ወይኔ አሻንቲ አረ ፓገል ሆኖ ሊያስጨልለኝ ነው። አሬድ ግን ታው ግን በቃ እሱ ልል የፈለገው በቃ እንሂድና ምሳ እንብላል። አሬ አሬድ ተለመን። ኦኬ ነው እንዴ? በቃ እንሂዳ። ግን የት ነው የምንበላው? ሸራተን። ኦኬ ሶሪ ብራዘር፣ እዛም ካሜራ አንችልም። አባቴ እኮ ነው ስላዘጋብኝ። ለምን ሌላ ሸራተን ያገብደው መስሎት እንደው አሬ አሬድ ግን ታው ግን በየሄድኩበት አታስበለኝ። ተው ያሬድ ተው ያሬድ። እሱ ሊል የፈለገው በቃ ሸራቶ ጥሩ ጸዴ ፈዋ እንጠልፋለን። በቃ ይሄን ያለ ቹም ሄይ እንዴ ይኸውልህ ትሰማኛለህ? እንድትባል ወዴት እንዴት አያስፈልግም። አልሰማም ቁሰው። ለምን አትበለኝ። እሱማ አይቻልም። ምኑ ለምኑ? ኧረ እንቁሰው ወገኖቼ። ኦይ ፎንቄ ዛሬ ምን ተገኝቶ ነው እንደዚህ ነው ወጥ ያልከው? ፎንቄ ዋልኩሽ አይደል? አንቺን ለማግኘት ስለሆነ። ኧረ እባክህ ፎንቄ ጀምሪ ይሁንልህ። ምንሽ ነው? ይኸውልህ ለቤዛ ደጋግሜ እየደወልኩላት ነበር፣ ግን ስልኳን አታነሳልኝ። ምን ሆና ነው ብዬ ግራ ገብቶኝ ነው። ሰውን ተረበረስ ነው ምንሽ? አሁን ምንም ነገር ተሰበልኩ ማይዳለ። ቆይ የት ነው የምንሄደው? እሱ ሚስጥር ነው። እሺ ይኸውልህ ፎንቄ የማይሆን ነገር ለማድረግ አስበህ እንዳይሆን ግን አትጠራጠሪ ፎንቄ። በጭራሽ የሚሆን ነገር አላደርግም። እሺ በቃ እንደዛ ከሆነማ እንቁሳ حبيبي قرب بوسي 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 انا ندعك نصي نصي በዚቲ መጣሽ? ደህና ነሽ? እንዴት ነሽ? ነይ ግቢ። ድንገት እኮ
እፈልግሻለሁ ስትይኝ ግራ ገባኝ። በሰላም በሰላም ነው። እናትሽን ሄደሽ መክሰስ ምናምን ብለሽ ከምታስቸግሪ ብዬ ነው። በዛም እንጫወታለን። नमस्ते मेरी बहन। हेलो मेरी भाई। मैंने सगा नमस्ते बोला तुझे। नमस्ते। नमस्ते। እሺ ካላችን አንቀመጥም። ያንተሉ ባካች ቁጭ አለ ነይ ባይ ነይ ባይ ሰላም ችግር እናታችን ባለሽበት ሀቢብቲ ምን ሆነሽ ነው የከፋሽ? ከፍቶኝ እኮ አይደለም። እና ምንድን ነው? በራሴ አዝኜ ነው። እኔ እኮ እያናገርኩሽ ያለሁት በራስሽ እንድታዝኚ ወይም ደግሞ እንዲከፋሽ አይደለም። እሱ እኮ ይገባኛል፣ ግን ሀቢብቲ ስሜትሽን ሁሉ እረዳዋለሁ። የሆነ ሁሉ ሆኗል። ከዚህ በኋላ ስለ ወደፊትሽ ነው ማሰብ ያለብሽ። ልክ ነሽ። አንቺ ብቻ ተረጋጊሽ። አሻንቲ አቤት ቃጅን ምን እየተካሄደ እንዳለ ዘርፍ ቃጅን ልጁ ራሱን እኔ ምንም ማድረግ አልቻልኩም። አሻንቲ ምንሽ ነው? ያ ሜሪ ባጣይ አረ ላሽ እስካሁን ሳትነግረኝ ሜሪ ባቻ ሜኒ ካጀል ሆን አካ ኪያናም ውዝበታው አዋ ከብንሻ ብራዚ ለማንኛውም ቃጀል ይባላል። በጨርቄ የህንድኛ ቋንቋ አስተርጓሚና የፍቅር አማካሪ። በቃ ያሬድ ይባላል። ለጊዜው በቃ በስደተኛ ሙድ ይመስል በቃ ይቸማችሁ። ለማንኛውም መግቢያ መውጫውና የፈዋቡት አንዳንድ ነገሮች አስገልሉት። ከዛ ወርክ ይፈለግላታል። መታረፊ ሙያ አለ እንዴ? አረው ምንም አልፈታሽ? ምን ፈታኝ? አፍስ አልፈታሽ? በቃ ይቸማችሁ። ጀለስካ ገና ስለሆነች ከዚህ በላይ ባናዝጋት ቢስ ቃጃን አረ ላሽ ይሄ ሙድሽ እኮ ነው ማይጸዳኝ። ብቻ ፈለጣ ሙድ ልትጋተችኝ ባሉ ነው። እና ስደተኛ ይዤ ልሙት? ለምንድን ነው? ያው ለምን ሊሆን ይችላል? ለጨመቃ ነው። ሌላ ያሰብሽው ነገር የለም? ቾብራን እንሳኝ ዋፍ የለም። እሺ ግን ይጻፍብሽ። የድርሻ ነው የሚጻፍብኝ። ኧረ እባክህ ይሄ ነው የድርሻ። አንተ በጠበሸ ቁጥር አዳዲስ ጅልስና እያመጣ የድርሻ ምናምን ስትል አይደብርም እንዴ? ህፃኑን ይሄ ሿሿ አይደለም ቃጅል። ከፈለግሽ ሚኪን ጠይቂው፣ ራሱ ነው ድራይቭ እያደረገ ያመጣው። እንዴ እሺ ስንት ይገባላችሁ? የኳትሪስ ነው ቃጅል። አንተ አይደብርም እንዴ? ትሪስ ሆናችሁ የኳትሪስ ወየበኝ ስትል አቡሻ እኮ በውስጣችን ስላለሽ ነው። አቡሻ ሲመጣ ይጣበሳል። ለማንኛውም ይዘው ይቻምሽ ቃጅል። አንተን ያልበቃም ነበር እንዴ? ደግሞ ከጨመቃ መልስ ሉሲወር ወይት ይያለሽ። ይቻምሽ ቃጅልዬ። በቃ ኑኑታ እንቁሰው እና ከዚህ በኋላ ከያሬድ ጋር መለያየት አልችልም እያልሽኝ ነው? ቀመማ ሳልሞክር ቀርቼ እኮ አይደለም፣ ግን በቃ ግን ምን ግድ የለሽም ተናገሪ። በቃ ከዚህ በኋላ አላገኘውም ብዬ ስቆርጥ የሆነ እኔና እሱን ሊያገናኘን የሚችል የሆነ ነገር ይፈጠራል አይደል? አዎ ቀመማ። በዛ ላይ ደግሞ በቃ እኔማ የኔ ከርኳት ያህል እየተሰማኝ ነው። በቃ ውስጤ ምንም ሰላም የለውም፣ ስቃይ ውስጥ ነው ያለሁት። አሁን እሱ በምን አይነት ሁኔታ ውስጥ ነው ያለው? በእኔ ምክንያት ከአባቱ ጋር ተጣልቶ ከቤት ወጥቷል። የምርሽን ነው? አዎ የምሬን ነው። በዛ ላይ ደግሞ አባቱ እኛን ለማለያየት የሚያደርጉት ነገር የዋስ እኛን እያቀራረበን አንዳችን ለአንዳችን እንድንተሳሰብ እያደረገን ነው ያለው።
ሀቢብቲ ግን እኮ ትክክል አይደላችሁ። ትክክል እንዳልሆንን ለመናገር ጊዜው ትንሽ ረፍዷል። እሺ በቃ አሁን አትጨነቂ እሺ። ግን በእናትሽ ተረጂ። የልቤን የነገርኩሽ እህቴ ስለሆንሽ ነው እንጂ ንቄሽ ወይም ሳላከብርሽ ቀርቼ አይደለም። የኔ ቆንጆ ምንም አታስቢ። ደሞ ነው ያረለው እንዴ ጠርቻ እናከርኩሽ። ደሞ ነው የሚያለፍኩበት ነው። ስለተረዳሽኝ በጣም አመሰግናለሁ። ወይኔ አብላ የሆነ ልጅ ቅድም እኮ ነው ያዘዝኩት ከመምጣትሽ በፊት። ቆይ መጣ። ኧረ ቅመማ ቆይ ችግር የለውም። ሹሃ ዳበል ተሸምቴጂው ማናለ እንደኔ እድሌ ቀናው ቀኔ ወጣለ ወደድሽ ፎንቄ? እንዴ በጣም ነው የወደድኩት። ከዚህ በኋላ ያሬድን መምሰል የለብህም። ራስህን ስላልሽኝ እኮ እኔም ሁሉ እንደዚህ ያደረኩት። ልክ ብላል ፎንቄ። እኛ የሚያምርብን እርጥብ፣ ሳምቡሳ፣ ችፕስ ምናምን ስንበላ ነው እንጂ ይሄ ኬክ፣ በርገር ምናምን የሚባል ነገር አያምርብንም። ግን እኮ ስለማያምርብን አይደለም። እና ምንድን ነው እሱ? ጊዜ ገና ስለሆነ ነው። እሱንማ ልክ ብላል። ቆይ ግን አንተ ልጅ ከማን ጋር መዋል ጀምረህ ነው? ደግሞ ከማን ጋር ዋልኩኝ? አይ ሳይ በጣም ብስል እያጫወተ ነው። ድሮ ጥሬ ነበርኩኝ እንዴ? ሊያውም ንጥት ግርጥት የሚያልክ ጥሬ ነው። አረ ፎንቄ እሺ፣ ምን እንደዚህ ይባልም? እሺ አሁን ታዲያ ከየት ይጀምርለት? ይኸውልህ ፎንቄ፣ ፎንቃም እኮ ፎንቃ እንዲሆን መጀመሪያ ብልት አድርገህ ጥግብ ማለት አለብን። ስለዚህ መጀመሪያ ከሳምቡሳችን እንጀምራለን። ከዛን ደግሞ ቆቀራችንን እንጨምርበታለን። ከዛን ቸኮሌታችንን እናጣጥማለን። ከዛ መጨረሻ ላይ ደግሞ ሊፖፓችን፣ ከዛን ይፈጠና ለስላሳችንን። አመሰግናለሁ። እንዴ ኧረ በእናትህ ሁሉንም አንድ ላይ አታግበስብሰው እንዴ! እንጋ ይሄ ለጣፋጭ ሰዎች ነው የሚገባው። ጣፋጭ ደግሞ አንቺ ነሽ። ችርስ ፓራሽ ነው ፎንቄ። ማናለ እንደኔ እድሌ ቀናው ቀኔ ወጣለት ምኞት ውጥኖ የሰመረለት በፍቅር ዜማው ኑሮ ተቃኝቶን ብርሃን ተሞላ የኔ ዓለምማ አልፈራም ነገም እንዳምና አንቺ ያለሽና በፍቅርሽ ከፍ ያደረግሽኝ እንደ ደመና ንግስቴ የቤቴ ግርማ የንጋት ጮራ አምሮብኝ ታየው በይፋ ሁሌ ያለሽና
ናታን ስፈልግህ አገኘሁህ። እርዳታ ያስፈልገኛል በእናትህ። ዛሬ እንደሆነ ተሸርሽሜን አላየሁትም። በእናትህ እኔ ለሱ ብቻ ነው እንዴ የምፈልግህ? እና ታዲያ ሌላ ለምን ትፈልግኛለሽ? በሰብሊ ጉዳይ እርዳታ ያስፈልገኛል ናታን። ካሌብን ነው ጆኒን ነው እንዳቀናብርልሽ ፈልግሽ? እስኪ ከጸውጣ ታዲያ እኔ ምንድነው ማግዝሽ? ይኸውልህ ሰብሊን በሴራ ተብተበው እየተጫወቱባት ነው እኮ። እኔ ምን አድርጌ እንደማግዝሽ ንገሪኝ። ሴራቸውና ክፋታቸውን እንድናጋልጥ እርዳኝ። ቆይ እንዴት አድርገን ነው ልናጋልጣቸው የምንችለው? ከነሱ በብልጠት ተሽለን በመገኘት። ይኸውልሽ ተንኮለኛን ሰው በብልጠት መቼም ቢሆን አታሸንፊው። እንደኔ በጉልበት ይሁን ባይ ነኝ። እኔ እንዴት በብልጠት እንደማሸንፋቸው አሳይሃለሁ። አንተ ብቻ እርዳኝ። እሺ ተስማምቻለሁ፣ ግን መጀመሪያ የጫማውን እንዳምትይልኝ ከሆነ ብቻ ነው። ይኸውልህ እንደውም ተው በቃ እሺ። በጣም ራስ ወዳድ ሰው ነህ። ለኔ ውለታ ለመዋል በብር ነው በቃ። እሺ ቆይ ምንድን ነው የማደርግልሽ ንገሪኝ። በቃ ተስማምቻለሁ። ጥሩ ምን እንደምታደርግልኝ አሳውቃለሁ። እሺ ቀጥ እየሰማሽ ነው። መልስልኝ እንጂ ለምንድን ነው ዝም የምትለኝ? ምን እንድመልስልኝ ነው የፈለከው? ባለፈው ልጄ ጠፍቷል ብዬ ስነግር እስካሁን ግን ምንም አላደረግም። ምን እንዳደርግ ነው የፈለከው? ያሬድ ለእኔም ልጄ ነው ስትል አልነበር እንዴ? ለምንድን ነው ችላ ያልከው? ልጃችን ነው ስልህ እኮ አያገባህም ያልከኝ አንተ ነበርክ። እና ብድርን እየመለስክ ነው? እንደሱ አይነት ሰው እንደሆን ሙያ አይፈቅድልኝ። አሁን መመጻደቁን ትተህ ሚኪና አቡሽ ወይም ቤዛና ጓደኞቿ የሚባሉት ልጆች አሁን እንድታገናኝ ይፈልጋሉ። ለምንድን ነው የፈለካቸው? ልጄ ያለው እነሱ ጋር መሆኑ ስለደረስኩበት ነው። ላገናኝ አልችልም። ለምን ሲባል እዚህ የመጡት ሊማሩ እንጂ ያንተን ድንፋታ ለማዳመጥ አይደለም። እና ዝም ብለህ ተቀመጥ እያልከኝ ነው? ልጆቹ እንደ መምህር እኔ ያናገራቸዋለሁ። ጥሩ፣ እንደዛ ከሆነ እኔ እያለሁ ታናገራቸዋለህ። አይሆንም አልኩህ እኮ። አንተ ሰው ለምንድን ነው ጭንቀት የማይገባ? አየህ አቶ ተሰማ፣ እንደዚህ አይነት ጭንቀት ውስጥ እንዳትገባ ነበር እንደ ወላጅ ቁጭ ብለን እንመካከር ያልኩ። አንተ ግን ምን አደረግ? ምን አደረኩ? ዘራፍ ብለህ ፈንጭተህ ከኛ አልፎ የተማሪ ወላጅ ላይ ከፍ ዝቅ እያደረግ ስትናገር ነበር። እና ልጅ ፍቅረኛ መያዙ ትክክል ነው ስትል ዝም ብዬ ማየት ነበረብኝ? እኔ ትክክል ነው አላልኩ። ታዲያ ምንድን ነው? ታሞ ከመማቀቅ አስቀድሞ መጠንቀቅ ነው ነገሩ። ምን ማለት ነው ደግሞ? ያሬድ እዚህ ነገር ውስጥ ሳይገባ እንደ ወላጅ መከታተል የነበረብህ። ልጁ ካፈቀረና አይኑ ከታወረ በኋላ አቁም ስትለው ገደል ነው የሚገባው። የኔ አባቱን ትእዛዝማ መስማት አለበት። አትሳሳት። ልጁን የኔን ሀሳብ ስማ ብለህ ባስገደድከው ቁጥር እመነኝ ከዚህ የከፋ አደጋ ውስጥ ሊገባ ይችላል። እና ልጅህን ለመረዳት ብትሞክር ጥሩ ነው። ለማንኛውም ልጆቹን አናግራቸውና ምላሻቸውን በስልክ አሳውቃለሁ። መልካም ቀን። ምን ያለ ወላጆች ችግሩ ከመፈጠሩ በፊት ልጆቻችሁ ብትቆጣጠሩ። ሄሏት ወደሳለ ክላስ አለህ እንዴ? አረ አሁን ጨርሼ ወጣሁ። ልክ ወጥቼ በሩ ጋር እንዳለው ነው የደወሉት። አሁን ነው የጨረስኩት። በጣም ጥሩ። ቤዛ፣ ቹቹ፣ አቡሽና ሚኪ በረፍት ሰዓት ቢሮ ድረስ እንዲመጡ ነገራቸው። እሺ እነግራቸዋለሁ። እሺ እሺ። ወቸውኩት። አሁን ደግሞ ምን አድርገው ይሆን? ለነገሩ ምን አገባኝ? ጥራ ከተባልኩ መጥራት ነው። ሂድ ከተባልኩ ሂድ ነው። ምን አገባኝ? እንግዲህ እግዚአብሔር ይሆናችሁ። ምን እላለሁ? ሄቨን፣ አንቺ ሄቨን፣ ይሄ እንዲሆን ነበር አይደለ ፍላጎትሽ? ይኸው ብን ብሎ ጠፋልሽ። ስለማን ነው የምታወራው? ስለ ቦቻራ ነው።
እኮ እኔን ብን ብሎ እንዲጠፋ ያደረኩት። አሁን ወሬ አታብዢ። ደውሎልሽ ነበር? አልደወለልኝም። አትዋሽ እንዴ! ለምን ዋሻለሁ? ስልኩ እየሰራልኝ አይደለም። እና እኔ ምን ላድርግ? በእርግጠኝነት የእህቱ ስልክ ይኖርሻል። የእህቱም ስልክ የለኝም። እና እስካሁን ድረስ ከቦቸራ ጋር አላወራውም እያልሽ ነው? አዎ አላወራውም አልኩሽ እኮ። ቆይ ምን አድርጊ ነው የምትይኝ? አላምንሽም። ብታምኚኝ ባታምኚኝ እኔ ምን አገባኝ? ቆይ አንቺ ልጅ ምንድነው ችግርሽ? አንቺ ራሱ ምንድነው ችግርሽ? የእህቱን ስልክ ስጭኝ አልኩሽ እኮ። እኔ ደግሞ የለኝም አልኩሽ እኮ። እቺ ልጅ ምንድን ማድረጋት ነው የሚሻለኝ? ሄርሜላ ቆይ ምን እየተፈጠረ ነው? ምንም። ከኢቨን ጋርማ የሆነ ነገር ተፈጥሯል። ተጣልታችኋል አይደል? ቆይ እቺ ልጅ ምንድነው ችግሯ? ቆይ ምን ብላሽ ነው? የቦቸራን የእህት ስልክ ስጪኝ ስላት አልሰጥሽም አለች። አላት እንዴ? እና እስካሁን ድረስ ከቦቸራ ጋር እንደማያወሩ ነው እንደምታስበው? እኔማ እንደዛ ነበር ማስበው። አይምሰል። እንዴት? በእርግጠኝነት ሄቨን ከቦቸራ ጋር የምትገናኝበት መንገድ አለ። እኔ ግን እንደሰማሁት የቦቸራን ክፍለ ሀገር መሄድ ከነሚኪ ነው የሰማችሁ እኮ። እንዴት? የቦቸራ የእህት ጓደኛ ነች ለነሚኪ ደውላ የነገረቻቸው። ስለዚህ እንደዛ ከሆነ እነሚኪ የሚያውቁት ነገር ይኖራል ማለት ነው አይደል? ይመስለኛል። እዩሲ በጣም አመሰግናለሁ። እሺ እንዴ ወዴት ነው ታዲያ? ሰላም ነው ስሙ። እንዴት አረፈች? ደህና ነኝ። ደህና አርፍጃለሁ። ምን ነው ክላስ የለሽም እንዴ? አዎ ኔክስት ፔሪድ ነው ያለኝ። ኦኬ መቀመጥ ትችላለህ? ይህ በሚገባ ተቀመጥ። ባለፈው ግን በጣም አስከፍተሽኛል። እንዴ ምን አድርጌ? ያው ግብዣዬን ስላልተቀበልሽ። ግብዣን እኮ አለመቀበል አይደለም፣ በርገር ስለማልወድ ነው። እሱን እንኳን ታየው፣ ሁሉንም ነገር በቂ ነግሮኛል። እንዴ ምኑን ነው የነገረ? የበርገር ወዳጅ እንደሆንሽና ግብዣን ያልተቀበልሽው እኔ ስለማልመችሽ እንደሆነ። ይሄ ቀዳዳ ሰውዬ ምንድን ነው ይዘባረቀው ዝም ብሎ? በቂ ዋሽተዋል እያልሽ ነው? አረ እንደዛ ማለት ሳይሆን ወሬ ያበዛላ ማለት ነው። እና በቂ ዋሽቷል በርገር አልወድም እያልሽ ነው? ክላስ የለህም እንዴ? ታዩ በቃ በቂ እውነቱ ነው። ስላልተመቻት ነው ያለኝ። በቃ ባይ። ምን አይነት ወሬኛ ነው የበቃሉ የሚባል ሰውዬ ግን። ከዚህ በኋላ ሰው የማያደርገኝም ሽሜ። ጓደኞቼ እስኪ ንገሩ ጭንቅጥ ብሏል ደስታን ችግር እንዴ በየመንሽ ካረስተሽ ቀረ አይቀር ምንድን ነው እንደዚህ መፍዘዝ? ማሮክ ይኸውልህ እኔ ግዛት ውስጥ ሀይ ባይ ምናምን የሚባሉ ነገሮች አይሰሩም። ቢያንስ እንኳን ሌላው ቢጠፋሽ ለመስቲክ አጀር ምናምን ብለሽ ተቀረቀሽ። ኦኬ ይቅርታ ስለራሙሽ ነው። ደቅ በይ ለማንኛውም ግን እንደሱም አይባልም። እሺ እና ምን ይባላል? ለነገሩ እነሱም ስለሚቀላቅሉ ሶሪ ማለት ትችያለሽ። ኦኬ ሶሪ። አይሻልሽም ትሪ እና ምን ነው ዳሽቦርድ አመዱ ቡን ብሏል። አረ ምንም አልሆንኩም። አሻንቲ ፈዋ አላስጨመቀሽም እንዴ? አረ በልቻለሁ። እስቴ እና ምን ልታዘዝ? ስልክ መደወል ፈልጌ ነበር። ለማ? ላቡሽ ተምሮ ላይ እኮ ነው። በዛ ላይ ስልኬም ቢሆን ቤንዚን የላት። ቤንዚን? አዎ እኛ ሰፈር በቤንዚን ነው የሚሰራው። እንዴ የምርሽን ነው? ወይኔ በህፃኑ አንተ ልጅ ግን ነጭ ነገር ነህ ልበል? በእናትሽ ቃጀል በሚገባኝ ቋንቋ አውሪ። ይኸውልህ ስልኬ ካርድ የላትም ምን ያለው በቃ እሺ ቴክስት ለብለት ነው ሲደው እንደዛ ቆርቻምሽ
ደብሮኝ ቁጭ ብያለሁ። ለምን የጠቀስከኝ? አንቺስ ለምን ድሮ አፍጥሻይሽ? አፍጥጬ አላየውክም። እና እንደጠቀስኩሽ በምን እርግጠኛ ነሽ? ምክንያቱም ስትጠቅሰኝ ስላየው። ስለዚህ ተሽኛል ማለት ነው። ወይኔ ሰብለ፣ የማንም ፋራ መጫወቻ አልሆነ። እዚህ ጋር ወራጅ አለ። የምን ወራጅ? ለም ያልኩ ያራዳ ልጅ ስለሆንኩኝ ፋራ ስባል ይደብረኛል። እንኳን ደስ ያለ ፋራ፣ ድብን ያልክ ፋራ ነክ። እሺ አንቺ ልጅ ግን ከኔ ጋር ጸብ መፍጠር ምናምን ያዝናናሻል? አዎ በጣም ስለምታስጠላኝ ካንተ ጋር ስጣላ ደስ ይለኛል። እኔ ግን በተቃራኒው ነው የሚሰማኝ። ኧረ እባክህ የምሬ ነው። ልብሽ ውስጥ በደንብ ነው የተጎዘጎዝኩት። ዶሮ ብታልም ጥሬዋን ነው አሉ። የኔ ልብ ወና ቤት አደረግኩ እንዴ? ዝም ብለህ ገብተህ የምትጎዘጎዘው? ታዲያ ለምን አስሬ እየመጣሽ ከኔ ጋር ጸብ ለመፍጠር ትጋበዣለሽ? ኦ የኔን የታየ አንተ የምትሰራው የምታረገው ሁሉ አይታይክም አይደል? እኔ ምንም አልታየኝም። በዛ ላይ አሁን ያለነው 21ኛው ክፍለ ዘመን ላይ ነው። ከወደድሽኝ ፍቅርሽን ግለጭልኝ። ዝም ብለሽ ዙሪያ ጥምጥማት ሂጂ እኮ። እኔ ሰብለ አንተ ልጠይቅህ፣ እውነትም ረጅም ሰው ሞኝ ነው። አሳክሽኝ። ጥሩ ትሳደቢ አይደል እንዴ? ለማንኛውም አሁን ሳይረፍድብሽ ቶሎ ፍቅርሽን ብገልጪ ነው የሚሻልሽ። ምኞት አይከለከልም። እኔ ሰብለ ግን መቼም አላደርገውም። እሺ ትሰማለህ? እኔም መከታተልን አቁም፣ አለበለዛ ግን ለመወስደው እርምጃ ተጠያቂ አይደለሁም። ሚስት ሰብለ መልካም ቀን። ስፈልግሽ ነበር። አዎ ምን በሰላም ያሬድ ትደውልልኝ ብሎ ቴክስት አለ። እንዴ ስልኩን ከፍቶት ነው? ኧረ አይደለም፣ በቃጀል ነው። ቃጀል? አዋ ቃጀል። ወይ ጣጣ። ብቻ በሌላ ነገር ልታወሳስቢው እንደው። ኧረ ነው ላወሳስብ። እሺ በቃ ደበቅ ብለን ደውልለት። አታገባ ግባ። ምን ነው በጠዋት? አንተ ግን ምን ወሬኛ ነህ ማለት? ቆይ የሚያወራለ እንዴ? ካላወራን በምን እንግባባለን? ቆይ አንቺም እኮ ወሬኛ ለማለት አውርተሽ ነው የነገርሽኝ አይደለ? በቃሉ ማለት የፈለግኩት ገብተዋል። ቆይ ምንድነው የሚያስቀባጥረህ እንዴ? የኔ እናት በጠዋቱ ነገር አጉርሶሽ ነው እንደመጣሽው? እኔ የምለው ቆይ ለምንድነው ለሽም ሄደክ በርገር እንደምወድ ይቀባጠርክለት? እሱማ እኮ እናትወጂም ዋሻው አልወድም ያልኩት በምክንያት እንደሆነ ታውቃለህ። አሃ አንቺ በምክንያት ስላልሽው እውነቱን ይሽረዋል እንዴ? በቃሉ ግን በጣም ገገማ ነህ። ገገማ? ቆይ ከመቼ ጀምሮ ነው እውነት መናገር ገገማ የሚያስብለው? እሺ እሱ ይሁን። ለምንድነው ከሱ ጋር መቅረብ እንደማልፈልግ እንደሚያስጠላኝ ሄደ የነገርከው? እንዴ እሱማ መላምት ነው። ያው በርገር አልወድም ያልሽው የሽሜ ግብዣ ስለሆነ ስለሚያስጠላሽ ነው ብዬ ነው። አልወድም ያልኩት እኮ ለማን ብዬ እንደሆነ ታውቃለህ። እኔ ምንም ማውቀው ነገር የለም። ቆይ ለማን ብለሽ ምስኪን ገል? አረ መጥኔውን ይስጥክ። በጣም ሲበዛ ወሬኛ ነሽ። ሆይ ሆይ ምን አይነት ጣጣ ነው እናንተ? ቆይ ካላወራን በምንድን ነው የምንግባባው? ሁላችንም እኮ በወሬ ነው የምንግባባው አይደል እንዴ? እኔ የምለው የሽሜ ነገር ምንድን ነው እንደዚህ አንከነከነሽ? ነው ጓደኛሽ ላይ ታክል ለመግባት አስበሽ ነው? ይቅር ይበልህ። እኔ ጉዳዩን ነው ያልኩት። ለማንኛውም እንደዚህ ወሬ ማብዛት ጥሩ አይደለም። እሺ ወንድ ልጅ ነህ። ምን ወንድ ልጅ ነህ? አፋጃችሁ። ወይኔ በቃሉ አሁን እኔ በቃሉ ምን ይወጣልኛል? ቁመቴ ሎጋ፣ አፍንጫ ስልካካ፣ ሸበላ ነኝ። ግን ነገሩ ሁሉ ሴት ሁሉ ጆሹን የጣለው ሽመልስ ላይ ነው። ነገሩ ቆንጆ እኮ ተይዟል ስለሚባል ስለሚታሰብ ጠያቂ አይኖረውም። ቆንጅና ጉድ የሰራኝ እኔም በቃሉን ብቻ። ደግሞ ታያለሽ እግሬ ስር አንበረክክሻለሁ። በቃሉ አይደለሁም።
ኧረ አንተ ግን ነጭ ሆነ ሰው የላክብኝ በእናትህ። ያሬድን ነው ነጭ አልሽው? ይቅርታ ያሬድን ፈልጌ ነበር። እንደዛ የሚባል ሰው የለም። ሄሎ ሄሎ፣ አቡሻ ዘጋችሁ? አይቼ እብድ የሆነች ልጅ ድጋሚ ደውይላት። ባቡሽ አይደለም እና ማን ነው? ባቡሽ ስልክ የሆነች ሴት ነው እንዴ? ቤዚ እኮ ነች። እሷ እንደገናኝ እኮ ነው ቴክስት የላኩለት ነው እንዴ? ቃጀል በእናትሽ ላናግራት። አሁንማ ዘጋ በቃ። ምን ይበጋሽ? በቃ እኔ አጨውልሻለሁ። እስቲ ካርድ የለኝ ብለሽ ነበር እና እሱን ቅድም ጋር አሁን ደግሞ አለው። ሄሎ ያየ አንተ ነህ? አሁን ለዚህ ጊዜ ከዳሽ ይሁና። ሰብልዬ አንቺ ወርቅ የሆንሽ ልጅ እንዴት ነሽ? በእናትሽ ተልከህ ነው አይደል የመጣኸው? ማን ይልከኛል ደግሞ? ማን እንደሚልክ እኮ ግልጽ ነው። ያው ተልከህ ሰው ከደበደብክ ተልከህ ደግሞ ሰው ማውራት አይከብድም። ይኸውልሽ ሰብሊ፣ እኔ ማንም አላከኝም። ድንገት ሳልፍ ነበር ኃይል በልሽ ብዬ ነው። ግን ከደበረሽ መሄድ እችላለሁ። ጥሩ ሂድ። ቆይ ሰብሊ፣ ያስቀየምኩሽ ነገር አለ? አዎ፣ አንተና መሲ ከጀርባ የምታረጉት ነገር በጣም ያስደበረኝ። ይኸውልሽ እኔና መሲ ከጀርባሽ ምንም ነገር አላደረግንም። የካሌብም ጉዳይ ቢሆን መሲ ሊመታ ሲለው ጣልቃ የገባሁት እንጂ አንድም ታስቡበት የሆነ ነገር የለም። ስማ ናታን፣ አንተንም ሆነ መሲን ማግኘትም ሆነ ማዋራት አልፈልግም። በቃ አትድረሱብኝ፣ አልደርስባችሁም። እሺ አልደርስብሽም፣ ግን ያለ ምንም ምክንያት ሰውን አትድረሱብኝ ማለት ምንም ሙድ የለውም። እሺ ያለ ምክንያት አይደለም ያደረኩት፣ ሁሉንም ያደረኩት በምክንያት ነው። እሺ እንደዛ ከሆነ እሺ መልካም። እነዛ ሴጣኖች የሆነ ነገር ብሏት በጣም ተበስታለች። አይ ሰብሊ እኮ በጣም ሞኝ ናት። በቃ የያዘችውን ሁሉ ነው እሺ ብላ የምትቀበለው። በቃ ስስት የሚባል ነገር አታውቅም። እና ሻው ምን ተሻለ? አንተ የካሌብና የጆኒን ደካማ ጎን ፈልግ። እኔ እዛች ዓለም ተብዬዋን ደካማ ጎን እፈልጋለሁ። ቃጀል አመሰግናለሁ። ምን ነበር? ስልክ ነው? ነው እንዴ? አላወኩም ነበር። ወይኔ ስልኬ ግን ደህና ነሽ? ሁለት ልጥጦችን አገናኘሽ? ምን ሙድ መያዝ ነው? ኧረ አይደለም። ይማች። ለማንኛውም እናችን ጮዌ ልከትብሻ። ደስ ይለኛል። እንግስነት ነው። እስቲ ቁማር ስናስጀምር መዳም ፈልገናል። አታገባም? ተደውሎ የምትሰራ አላገባም እንዴ? ቆይ አንተ ምን ሆነህ ነው?
እኔ በቃሉ ሰርቻለሁ ላበት እንዴ? ለምን ነው የምታቆሽሸው? እንዴ በቂ እኔ ምን አድርጌ ነው የማቆሽሸው? ምን አድርጌ ነው የማቆሽሸው? ተከብሬ በኖርኩበት ትምህርት ቤት ወረኛ አስባልከኝ እኮ። ማን ነው ደግሞ አንተን ወረኛ የሚልህ? ስማኝ ናታ፣ የምርህና ይቺን ወዳል በቃሉ። ቆይ እኔ ወረኛ በመባሌ ነው አንተ ደስተኛ ሆንከው? አዎ ማለቴ አይደለም። ለምን ከንክኗ ከአንተ ጋር መጣች? የሆነ ፍላጎት ባይኖራት ኖሮ እኮ የራሱ ጉዳይ ብላ መተው ትችል ነበር። ሽመልስ! አቤት። ቆይ ምንድን ነው የሚያስቀባጥረው? ቀባጠርኩ እንዴ? ቆይ እኔ የምልህ አሁን ስትቀባጠር የነበረው ስለታፈረው ነው ወይስ ስለስሜ ነው? በቂ ጆሮ ሳይሳሳት አይቀርም። እኔ ስለማንም አልቀባጠርኩም፣ የማንንም ስም አላነሳውም። ምንድን ነው የምታወራው? ስማቸውን የጠራሁትማ እኔ ነኝ። የቀባጠርከው ግን ደግሞ አንተ ነህ። ወረኛ የተባልክበትን ነገር እኮ እያጤንኩት ነው እንጂ አልቀባጠርኩም። አሁን ወሬ ምናምን አልፈልግም። በቃ ስሜ የጠፋበትና ወረኛ የተባልኩበትን ካሳ እፈልጋለሁ። ስለዚህ በርገሩን ደግሞ ደግመህ ትጋብዘኛለህ። ከየት አመጣሉኝ? በአስተማሪ ደሞዝ ይውልኝማ ግብዣ አያዋጣም ነው። ተው ኋላ ተው። እሺ ግረስ ሁሉን የሚያደርጋችሁኝን ነገር ሂጄ ለታፈረው ዝግዝግ አድርጌ ቁጭቴን ነው የምወጣው። አረ በፈጠረ በቂ እንዳዋቂውን እንጂ ነነ እና ስሜ ስጠፋ ቁጭ ብዬ ልመልከት። እሺ በቃ ጋብዛለሁ። ማነው ሳር እንዴ? መቼ የት አረሳለም? ሽመልስ አሳቅ ሞኝ ነህ እንዴ? አረ በጥርስ ይገባል አሳቅ። አገኘሁት። ወይኔ በጻኔ ቂርቆስ! አረች ልጅ እየመጣች ነው። ጌታዬ ወደኔ አይደለም በለኝ፣ ጌታዬ ወደኔ አይደለም በለኝ። እጭ ነው ሚኪ ምን ላድርግ? አንዴ ጠብቀኝ፣ ማናገር ነበር። ምንድን ነው የምታናግሪኝ? ግልግል ብዬሽ ነበር። ደህና ውርድ ብለሽልኝ ነበር ከሌለ። የቦቸራን አድራሻ አስተኝ እንዴ ስልኩ አለሽ? አንዴ ደውይለት። ስልኩ እየሰራልኝ አይደለም። እና ታዲያ እኔ ምን ላድርግሽ? ማገኝበት ሌላ አማራጭ እንዳለ አውቃለሁ። ምን አይነት አማራጭ? የእህቱን ስልክ ስጠኝ። የለኝም። እሷ ደውላ ገጠር እንደገቡ እንደነገረቻቸው አውቃለሁ። እሷ አይደለችም የነገረች። እና ማናት? የእህቱ ጓደኛ ነች የነገረችኝ። አቧጭቅጭቅኛ። ሚኪ አትዋሽ። አልዋሸሁምስ። ለምን ብዬ ዋሻለሁ? ስትፈልጊ ገደል ግቢ። አጨቅጭቅኝሽ ምን ትመስላለች? ሻውን ቦቸራ እንዴት ነው ማገኘው? እርዳታ ያስፈልጋል። ሰላምታው ይቀር። እኔ እናንተ እኮ ለሰላምታ የሚያበቃ ትውውቅ የለም። ጥሩ እና ምን እንድረዳሽ ነው ፈልጊው? እንደምታውቀው እኔ በሰብሌ ሲመጡብኝ አልወድም። ቀጥታ ወደ ጉዳይሽ ግቢ እባክሽ። አጠገቡ ያሉ ሰዎች ደግሞ ለእሷ ጥሩ አያስቡ። እና አንቺ ለእሷ ጥሩ ታስቢያለሽ? እሷ አያገባህም። ይኸውልህ አጠገቡ ያሉ ሰዎች ሰብለን ሞኝ እያረጓት እንደሆነ አንተም ብትሆን የደረስክበት ይመስለኛል። አዎ፣ ግን አሁን ላይ ፈጽሞ እንድቀርባት አልፈልግም። ምክንያቱም ጓደኛ ነን ተብዬዎች በማይሆን ነገር ጭንቅላቷን እየበረዙት ስለሆነ ነው። ታዲያ እኔ በምን ልርዳሽ? የእነዚህን ተንኮለኛ ጓደኛ ነን ተብዬ ሰዎች ክፋት በማጋለጥ። እሱን እንዴት ማድረግ እንችላለን? ቀላል ነው እኮ። እንዴት ነው ቀላል የሆነው? ይኸውልህ አለም ሳታፈቅርህ አትቀርም። እሷን መጠቀሚያ በማድረግ ለሰብለ እውነቱን እናሳኛታለን። ክፋትን በክፋት ተገቢ ነው ብለሽ ታስቢያለሽ? እሺ ሌላ አማራጭ ካለ ልሰማ ዝግጁ ነኝ። እሺ ላስብበትና እነግርሻለሁ። ጥሩ፣ ግን አንድ ነገር እንዳትረሳ፣ በራዳሬ ውስጥ ነው። እሺ እቺ ልጅ ግን እብድ ነገር ነች። ወይኔ ቹቹሻ፣ ራሴን ለስንት ነገር ስጠብቅ መጨረሻ እንደዚሁ። ወይኔ ፈረሰኛው፣ ምን አደረኩ? ምን በደልኩኝ? አንቺ ደግሞ ከመቼ ጀምሮ ነው እንደዚህ ቦቅቧቃ ያንሹ? ይኸውልሽ ቤዚቲ፣ ከማንም ሰው ጋር መፋለምም ሆነ መገናኘት እችላለሁ፣ ግን ከአቶ ደሳለኝ ጋር መገናኘት ማለት ለቹቹሻ ሞት በይው። ሚኪ ምን ይሻለናል? ኧረ እኔም ግራ ገብቶኛል። እኔ ግን ሳስበው እንሰደድ እንዴ? በየት በኩል እኔ አላውቅም። ወይ በጅቡቲ አሊያም ቢያሻንቲ ብቻ ቢሆን ነገር። እናንተ ደግሞ ምን ሆነን ብላችሁ ነው የምትሰደዱት? ቤዛ ያልገባሽ ነገር አለ። በስንት ማስጠንቀቂያ እዚህ ትምህርት ቤት እንደተመለስን እኮ አታውቂም። ታዲያ ቢሆንስ አልሽ? አይ መሬት ያለ ሰው ማለት አሁን ነው። ቆይ እሺ፣ እኔ የሚኪና ያቡሽ እኮ ይሁን ያንቺ እንደዚህ መሆን ምን ይሉታል? ነው እኔ የማላውቀው ነገር አለ ስላንቺ። ቤዚቲ፣ አንቺ እኮ የምታውቂኝ እኔ ቀልብ ገዝቼ እንጂ እዚህ ትምህርት ቤት ያለኝ ፋይል ቢገላበጥማ ስንት ጉድ አለብኝ። እሺ
ታዲያ እሳቸው የመጡት አሁን አይደል እንዴ? ያንቺን ፋይል ከየት ብለው አምጥተው ያገላብጣሉ? እስኪ ተይኝ በእናትሽ ቤዚ። ምን አይነት ጣጣ ውስጥ ነው ግብጥ ያሉ ዝፍቅ ያሉ ጣጣ ብቻ ሚኪዬ። ኧረ ተወኝ በእናትህ። እኔማ 12ን ጨርሼ ዩኒቨርሲቲ ባልገባ ቀበሌ ገብቼ ለሸማቾች ኩፖን አከፋፍላለሁ ብዬ ነበር። ምን ኩፖን ያልሽው? አዎ ኩፖን። ቹቹሻ ስለጨነቀን ነው እንጂ የኩፖና ነገር ታስቃለች። ችግር የለውም አቡሻዬ። ያዛትና ይሄ ችግር ካለፈ በኋላ ትስቅበታለሽ። ኧረ ቤዛ የሆነ ነገር በጨነቀን እኮ። ወይ ጉድ! እኔ የሆነ ነገር እንዳስብ እናንተ መች እድል ሰጣችሁኝ? ወደን እኮ አይደለም ቤዚቲ፣ ቢጨንቀን እኮ ነው። እኔም ከዚህ በኋላ የፈለገ ነገር ቢፈጠር ከትምህርት ቤት መባረር አልፈልግም። እኔም እኔ አልገባኝ። ምን ሊሉን ያስጠሩን? አድናቆታችሁን ሊገልጡልን። ምን ትላለች እቺ? በእናታችሁ ስለ ያሬድ ሊጠይቁን ነው። በቃ አሳልፈን እንስጠዋ። አንተ ባንዳ፣ ለምንድን ነው አሳልፈን የምንሰጠው? ወንድማችን እኮ ነው እንዴ። ያሬድንማ አሳልፈን መቼም ቢሆን መስጠት የለብንም። እሺ ከትምህርት ቤት መጫር ትፈልጊያለሽ? መጫርም ደግሞ አልፈልግም። እሺ ምን እናድርግ? ይኸውላችሁ ያለን አማራጭ አንድና አንድ ብቻ ነው። እሺ ምንድነው እሱ? ሽምጥጥ ማድረግ። ግን ሚኪ መሀላ ምናምን እንዳይሉ። ምን ታካብጃለሽ? ካሉሽም ማማል ነው በፈረሰኛው። ኧረ እኔ አላልኩም። እና በምንድን ነው የምምለው? ከፈለግሽ በቀስቴ አሊያም ደግሞ አባቴን ቀን ይስጠኝ ብለሽ ብቻ ባንዱ ማይ። ታዲያ ቀርመ እንደዛ አትለኝም እንዴ? በቃ ያለን አንድ አማራጭ መሸምጠጥ ብቻ ነው። ያሬድን አሳልፈን የምንሰጠው ከሆነ መኑኝ መቼም ቢሆን ይቅር አይለንም። እንደው ቹቹሻ ግን እድልሽ። በሉ በቃ ተነሱ እንሂድ። የት ነው የምንሄደው? አቶ ደሳለኝ ጋር ነው። ወይኔ ጉዴ! በቃ የነገሩ እውነቱ ነው ማለት ነው። በእናትሽ ቹቹ ነይ፣ ተነሱ እንሂድ። ኧረ አንተ ፈረሰኛ ወርዳል። ሌላ ምን ይባላል? አቡሻ ቅደም። ኧረ አንተ ቅደም። ቤት ስለሚያስፈራ ሊደነግጥ ይችላል። ኧረ እባክህ ቀለድክ። በቃ ይሄ ነገር ይለፍና ግን እንዲቀውር ነው ማለት። እሺ አሁንም ልታስጠነቅቀኝ ነው የመጣው? ዛሬ እንኳን ለሱ አይደለም የመጣሁት እና ያው ባለፈው ያልከኝን ነገር አሰብኩበትና ስለሱ ላውራ ነው የመጣሁት። ኦኬ ስለምን ነው? እኔ በማያገባኝ ነገር ውስጥ ምን ጥልቅ አደረገኝ? ሳቢውን ገፍትርልኝና ልቀይስ። አንበሳ እንዲህ ነው እንጂ አራዳ ልጅ ነው። የፈለከውን ጠይቀኝ እሰጥሃለሁ። እርግጠኛ ነኝ የፈለኩትን ትሰጠኛለህ? አዎ፣ ግን በምፈልገው ሰዓት የምፈልገው ውለታ ትውልልኛለህ። ሳቢውን ከከፈልክ ለሱ እንኳን ጣጣ የለውም። የፈለከውን ነገር እነግርሃለሁ። እሺ ካሁን ጀምር። ስንት ነው ፈልገው? አንተ ደስ ያለህን ስጠኝ። እባክህ አንተ ደስ ያለህን አትበል፣ ጠይቀኝ። 2000 ብር ፒስ። እንደ አስፈላጊነቱ እያየን እንጨምራለን። ለጊዜው እሱ ይበቃኛል። በቃ ይመች ይመች። እጃችሁን ከፍ አድርጉ ብያለሁ። መምህር ከፍ አድርገናል እኮ። አሁንም እውነቱን አትናገሩ? መምህር እኛ እኮ እውነቱን ነገርነዎት። ምንድን ነው እውነቱ? ወይኔ እድሌ! እድሌ አይደለም፣ እውነቱ ምንድን ነው? ኤሎስ መምህር አቶ ደሳለኝ ማረጉ እኛ ያሬድ የሚባል ሰው ፈጽሞ አናውቅም። ምን? አረ እንደዛ አይደለም። ያሬድ እናውቀዋል፣ ግን ደግሞ ያለበትን ቦታ አናውቅም። አይደል ቹቻ? አዎ አቡሻ፣ አዎ አዎ፣ እንደዛ ነው። ሚኪ ወይ ወይ ምን ነው ዝም አልክ? እኔ ዝም አላልኩም። እያወራሁ እኮ ነው። አልሰሙኝም? እያወራህ ነው? አዎ እያወራሁ ነው። ያው መጨረሻዬን እያሰብኩ። ጎበዝ ልጅ፣ እውነቱን ካልተናገርክ መጨረሻ ምን እንደሆነ ገብቶሃል ማለት ነው። መምህር ግን በጣም እያስጨነቁን እኮ ነው ያሉት። እውነቱን ካልተናገርሽ ገና ምኑን አይተሽ? እንዴ መምህር
እሱን አሳያችኋለሁ። የት ነው ያደረኩት? ሁለታችሁ ወንዶች ተነሱ። ከኛ ነው የሚጀምሩት? በቃ ተነሱ። የት ነው የምትሄዱት? አሁን ሌላ ቅጣት አላችሁ። ምን ደግሞ ሌላ? አዎ። እሺ ምንድን ነው? ጆሮአችሁን ያዙ። ጆሮ ያዝ እኮ በጣም ቀላል ግን ለዚህ ነው እንዴ? እናመሰግናለን። አንተ ከባድ ነገር ነው። ምንድን ነው ከባድ? የወታደር ልጅ መሆኔን አትርሳ። የወታደር ልጅ ብትሆን ጆሮ መያዝ ማለት ከባድ ቅጣት ነው። ምን አልክ አንተ? ኧረ ምንም ደስ ነው። ከባድ ቅጣት ነው አይደል? እንደሱ አይደለም። አላውቅም። እሺ ማለት ወይኔ በፈረሰኛው ተበለጠፈው። አውቄ አይደለም። አንተ ዘረጡ አስቤበት አይደለም። በተቆም ያዝ በደንብ አሁንም እኔ ላይ ያለሽ እንዴት አለቀሽም? በቃ ትንሽ ጊዜ ስጠኝ ማለት አይገባም አይደል? ይገባኛል፣ ግን በጣም ስለምወድሽ ጨክኜ መራቅ አልቻልኩም። እኔስ መች ጠላሁ፣ ግን ደግሞ በቃ ትንሽ ጊዜ እፈልጋለሁ። ይገባኛል፣ ግን እሺ እንደ ድሮ እንሁን አልልክም፣ ግን ደግሞ በቃ በሱስም ቢሆን ማውራት እንችላለን። ኦ አምላኬ፣ በጣም አመሰግናለሁ ሰብሊ። እኔ የምፈልገው ይሄንን ነው። ይሄንን እድል ተጠቅሜ ምን ያህል እንደተቀየርኩ አሳይሻለሁ። ይኸውልህ ግን አንድ ነገር በቃ እንደ ድሮ እንደሆን በጣም የምትገፋኝ ከሆነ እንጣላለን። አረ በፍጹም፣ ከአንቺ ጋር እየተገናኙ ማውራት እራሱ ለእኔ ከበቂ በላይ ነው። እንደዛ ከሆነ ጥሩ። ሰሞኑን ደግሞ ከሩቅ ሆኜ ሳይሽ ስሜትሽ ጥሩ አይደለም። በእኔ ነው ወይስ በሌላ ነገር አለ? ባንተ አይደለም በሌላ ነው። ምክንያቱም ማወቅ እችላለሁ? አትችልም። ኦኬ። አለም ሴት ሄዳ ነው? አላቅም። መጣው ብላኝ ሄደች፣ ግን እስካሁን አልተመለሰችም። ሰብልዬ፣ ዛሬ ግን በጣም ደስ ብሎኛል። ማለት በቃ ከአንቺ ጋር እንደዚህ በሰላም ማውራቴ። ድጋሜ እንዳላዝንብህ ግን እሺ አታድርግ። እሺ። ለምን? አሁንስ አመሰግናለሁ። ምንም ግን መጽሐፍ ታነባለህ እንዴ? እንዴ ምን ለማለት ፈልገሽ ነው? እዩ ሲያስኮ ከሴክሽኑ ሰቃይ ተማሪዎች አንዱ ነው። ጉራህ ደግሞ ጀመረ። ሌላም ስታገኝ ሄድሽ መጥቻለሁ። ምንድን ነው? ቸኮሌት ተቀበይኝ እንጂ። አይ እኔ እኮ ቸኮሌት አልወድም። ከኔ እጅ ስለሆነ ነው የማትወጂው? እንዴት? ባለፈው ከጄሪ ጋር ስትበሉ አይቻችኋለሁ። መቼ? እኔ እንጃ ቀኑ ትዝ አይለኝም።
ግን ደግሞ ስበሎቻቸዋለሁ። ተቀበይኝ፣ ትወጂዋለሽ አይደል? በነገራችን ላይ ቸኮሌት ደግሞ በጣም አሪፍ ነገር ነው፣ በተለይ ሲደብርሽ። እሺ። አዎ በጣም አሪፍ ነው። ይጣፍጣል አይደል? ቸኮሌት ሆኖ ማይጣፍጣል እንዴ? የሚጣፍጠው እኮ ቸኮሌት ብቻ ስለሆነ አይደለም። እና ለምንድን ነው? እኔ ስለገዛሁት። ጀመረ ደግሞ ምኑ? ጉራህ ነው። እኔ እስከማውቀው ድረስ ጉረኛ እንዳልሆንኩ ነው ራሴን የማውቀው። አንተ ጉረኛ ካልተባልክ ማን ጉረኛ ሊባል? እንግዲህ እኔ የማውቀው እስከዛሬ ድረስ ጉረኛ አንድ ቀን ሞኝ እንደማላውቅ ሰዎች ናቸው እንደዛ የሚሉ። ይሁን ስጦታዎችን ስለተቀበልሽኝ ደስ ብሎኛል። ወይኔ ቤዚቲ ከጭንቀቴ ብዛት እኮ ማለት ልቤን ትፈትል አረጋት ነበረ። ምን አይነት ግን የተረገመ ቀን ነው በእናትሽ። ያመኑን ይመስለኛል። ወይ ግን እነ ሚኪስ አንተ ቂጥ ጠረፈስ አቤት ጤና አንተ አፈን ዝጋ አፈን ብዘጋሽ መጀመሪያ ቂጥ ዝጋሽ ህፃኔ ግርኩስን አስቀይማለሁ ሸንትር ስታወራ በኝ ያውቁ ድምፁ ጣር ብሎ ይሄ የደቡብ አፍሪካው ቡቡዜላ ነው የሚመስለው አንተ ተርፎ ግን እሺ ቤዚ አታ ቤዛ ኤቲ ታሳርፊ ያሳከማለሽ ውጪ ማይና ተብራናችሁ ነው ይኸውልሽ ምን ነገር እየቀባጠረ ነው ልጅ ምን ብለው ነው አንተ? ኧረ እኔ ምንም አላልኩትም። ቡቡዜላ ብልጻኔ ግርኩስን አስቀይማለሁ ይሄ ስላልሆነ የምትሆነው ምን ማለት ነው? አንተ ቡሻ ምን አባስ ገለፍጣል የጠየቀችን አትመልስም እንዴ? ቡቡዜላ ማለት ስቴዲየም ላይ ለቲፎዞ የሚጠቀሙት ትልቅ ጥሩምባ አንተ በቃሱ ሁሉ ማድረግ እሺ አልገባኝም። ምንድን ነው ዛሬ ዲኪ ትልቅ እንደ ቡቡዜላ ጠራ እኔ ልጅ አቡሽ ግን ምን አይነት ልጅ ነው? በእናትሽ ኧረ ይመቸው ደብሮን ነበር ፈታ አደረገ። ቆይ ግን ቅድም ነው አንዛረጥ አይደል? ምፋቱ ደስ አለኝ ራሱ የሚዟቸው ነው እንጂ አፋቸው አፍናቸው ነበር። ኧረ ተይኝ በእናትሽ የዛሬው ቀንማ ለየት ያለ ነው ብቻ ነው። ምንድነው? ጆኒ አንቺን እንደ ይሁዳ እንድሸጥሽ የሰጠኝ ብር ነው። በቃ ይሄ ነው ገበያ። 2000 ብር ብቻ ነው የማወጣው። እያየ ይጨመርበታል። ግን አመነ? ምንም አላቅማማ። ግን ስሚ እኔ ነገሮችን ባላየ ስለማልፍ ሊመቱ ስለሚችሉ እንኳን ራሴን በደንብ አዘጋጁ። እሺ ጣጣ የለውም። ግን ይኸውልህ በደንብ ቅረባቸውና የክፋት ወጥመዳቸውን የሚበጣጥስ ነገር አዘጋጅላቸው። እሺ አያሳስብሽ መሲ። ናታን እኮ ነኝ በእኔ ጣዩ። ይኸውልህ ምታት ቢሉ እንኳን ትመታኛለህ። እሺ መቼም ቢሆን አላደርገውም። ታደርገዋለህ። ያምሻል እንዴ? እንደዚህ ቢሉኝ እንኳን እኔ በዘዴ ይወጣዋለሁ። አይሆንም። አሁኑኑ ማልልኝ እንደምታደርገው አሊያ መጠራጠራቸው አይቀርም። እሺ አደርገዋለሁ። ማልልኝ መሲ። እሺ አደርገዋለሁ አልኩሽ አይደል? ማልልኝ አልኩ። የእናቴን ቀን ይስጠኝ። ጎበዝ ልጅ። አትቶኛ ተከተል ህፃን ግርኩስን አስቀይማለሁ እንዳትከተል ገደል ግባ። ምንም
ሲጀመር እኔ ባቡሽ የተበሳጨው ሰው ነኝ። ደሜን ደመቀል ይሞታል እንዴ? እሞታለሁ። በቃ አንዴ ሰንዝሬ ነው የምሞተው። በራሴ